የህዝብ ትራንስፖርት የሚሰጠው ይህ ባስ በውሃ ላይ እየተሽከረከረ ስትመለከቱ የስፔሻል ኢፌክት ውጤት ወይንም ኤዲቲንግ ሊመስላችሁ ይችላል። ነገር ግን የምትመለከቱት ምስል እውነታ ነው። ይህ ባስ የመኪና መንገዱን ተከትሎ እንደመጣ በባህሩ ውስጥ ዘሎ በመግባት እንደ መርከብ በውሃ ላይ ይጓዛል። በኔዘርላንዳውያን ሞዲፊክ ተደርጎ የተሰራውና ከላይ እንዲንሳፈፍ ብዙ ኤርባጎች ከታችኛው የመኪና ክፍል የተገጠሙለት ይህ ባስ በባህር ላይ ያለምንም ችግር የሚንቀሳቀስ አስገራሚ ዲዛይን ነው። በመንገድ ላይ ስትመለከቱት መደበኛ የህዝብ ባስ የሚመስለው ይህ ተሽከርካሪ ወደ ባህር እንደተጠጋ ከታች በተገጠመለት የባህር መቅዘፊያ አማካኝነት ወደ ባህር ተሽከርካሪነት ይለወጣል። በባህር ላይ ሲጓዝ በሰዓት እስከ 100 ኪሎ ሜትር መፍጠን የሚችለው ይህ ዲዛይን የመንገድ ላይ ተሽከርካሪ እንደመሆኑ መጠን በጣም ፈጣን ያደርገዋል። 30 ሰዎችን መያዝ የሚችለውና በውሃ ላይ ያለምንም ችግር እንዲሄድ ዲዛይን የተደረገው ይህ ባስ ለብዙ ቱሪስቶች አስደናቂ መዝናኛ አማራጭ እንደሆነላቸው ይነገራል። በእንደዚህ አይነት ባስ በባህር ላይ ተጓዙ ብትባሉ ፈቃደኛ ትሆናላችሁ ወይንስ በዚህ ሐሳብ አትስማሙም?